ሲቪል ሰርቪስ ኮሚሽን የመንግስት ሰራተኞችን ህይወት ለማሻሻል በየዓመቱ መጨረሻ ቦነስ የሚያገኙበት አሰራርና የመኖሪያ ቤት ችግር የሚፈታበት ስርዓት ለመፍጠር እየሰራ መሆኑን አስታወቀም። የህዝብ ተወካዮች ምክር ቤት የሰው ሀብት ልማት ስራ ስምርትና ቴክኖሎጂ ጉዳዮች ቋሚ ኮሚቴ የሲቪል ሰርቪስ ኮሚሽንን የ2018 በጀት ዓመት የመጀመሪያ ሩብ ዓመት አፈጻጸም ሪፖርት ህዳር 12 ቀን 2018 ዓ.ም ሲገመግም ነው ይህ የተገለጸው። የሲቪል ሰርቪስ ኮሚሽነር ዶክተር ሞክሪያ ኃይለ ከተጀመረው የሪፎርም ስራ ጋር በተገናኘ የማትጊያ መመሪያ ለማውጣት ዝግጅት እየተደረገ መሆኑን ገልጸው በዚህ መመሪያ መሰረት በየዓመቱ ጥሩ ውጤት የሚያመጡ የመንግስት ሰራተኞች ቦነስ የሚያገኙበት ሁኔታ ይፈጠራል ብለዋል። ከከተማ ልማትና መሰረተ ልማት ሚኒስቴር ጋር በመሆን የመንግስት ሰራተኞች የቤት ችግር የሚፈታበትን መንገድ እየተነጋገረን ነው ያሉት ኮሚሽነሩ የመንግስት ሰራተኞች በማህበር ተደራጅተው ቤት የሚያገኙበት አሰራር ይፈጠራል ብለዋል። ኮሚሽነሩ ባቀረቡት ሪፖርት በአመት 100,000 የመንግስት ሰራተኞች እንደሚቀጠሩ፣ 40,000 ያህሉ ጡረታ እንደሚወጣና 30,000 የሚሆኑት ዩኒቨርሲቲ እንደሚገቡ ገልጸዋል። በመንግስት የሪፎርም ሂደት ሰራተኛ ሊባረር ነው ሲባልና ሲነገር የነበረው አልባልታ ነው ያሉት ኮሚሽነሩ በሲቪል ሰርቪስ ሪፎርም ምክንያት አንድ የተባረረ ሰራተኛ አለመኖሩንና የሪፎርሙ ዓላማም ሰራተኛን ማባረር እንዳልሆነ አስረድተዋል። ዓላማው